በእነዚህ ሁለት ልጆች ላይ ፍትሃዊ ነገር እየሆነ ነው ብላችሁ ታምናላችሁ? ይህንን ቪዲዮ የህግ አካላት የኦርቶዶክስም የእስልምና እምነት ተከታዮችም ሆኑ ለሐቅ ግን ለእውነት የቆባችሁ በደንብ አዳምጡ። በደንብ ማለት ነው። ይሄ እፎይ ይባላል፣ ይሄ አስረስ ይባላል። ይሄ የኦርቶዶክስ እምነት ተከታይ፣ ይሄ የእስልምና እምነት ተከታይ። በተለይ ከዚህ ከእፎይ ጋር በተገናኘ የእስልምና እምነት ተከታይ ወገኖቻችን ነብያችንን ነካ፣ በጣም የምንወዳቸውን የምናከብራቸውን ምንሳሳላቸውን ነብይ ክብር ነካ ብላችሁ ያው እየደረሰበት ያለውን ነገር ሁላችንም የምናውቀው ነው። በተቃራኒው ደግሞ እዚህ ጋር አስረስ ይባላል፣ የእስልምና እምነት ተከታይ ነው። ከዚህ ልጅ ጋር በተገናኘ ደግሞ የክርስትና እምነት ተከታዮች አምላካችንን ሰደበብን ብለው እየጮሁ ነው። እዚህ ጋር ነብያቸው፣ እዚህ ጋር ደግሞ አምላካቸውን። ከዚህ ካደረጉት ነገር አንፃር ደግሞ ምንድነው እየደረሰባቸው ያለው ነገር ካልን በጣም ስላሳዘነኝ ነው ይህን ቪዲዮ የሰራሁት። የእፎይን በተመለከተ ህግ ጉዳዩን እንደያዘ ከሀገር እንዳይወጣ እንደታገደ በእስልምና እምነት ተከታዮች እንኳ እፎይን ለጠቆመ ያለበትን ላሳየ እስከ 400,000 ብር ሽልማት እንዳለው እየታወጀ ነው። ምን አድርጎ? የእስልምና እምነት ተከታዮችን ነብይ ክብር ነካ ተብሎ። ይሄ ደግሞ በጣም የሚገርመው በሰላም እየኖረ ነው። ምን አድርጎ? የክርስትና እምነት ተከታዮችን በቢሊዮን የሚቆጠሩ የክርስትና እምነት ተከታዮች በቢሊዮን ያልኩት ኢየሱስ ክርስቶስ በአምላክነት የሁሉ ገዢ ፈጣሪ ተብሎ የሚመለከው በኦርቶዶክስ ተዋሕዶ እምነት ብቻ ስላልሆነ ነው። በፕሮቴስታንት እምነት፣ በካቶሊክ እምነት አምላክ ተብሎ የሚመለክ በእነዚህ 3 ቤተ እምነቶች ውስጥ ባሉት የእምነት ተከታዮች በቢሊዮን የሚቆጠሩ የእምነት ተከታዮች አምላክ ተብሎ የሚመለክ የማይደራደሩበት አምላካቸው ነው። ይህንን አምላክ እንዲህ ብሎ ሰደበ። በደንብ አዳምጡ። ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ በግልጽ ቋንቋ ይናገራል ማለት ነው። እንዲህ በማለት በአእምሮም ታወከ ተብሎ ለኢየሱስ ክርስቶስ ተነግሯል። በአእምሮ መታወክ ማለት አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። በጣም ነው የሚቀፈው። እና የህግ አካላት እፎይን የእስልምና እምነት ተከታዮችን ነብይ ክብር ነክታል ብላችሁ ከሀገር እንዳይወጣ አግዳችሁ ክትትል እያደረጋችሁበት ያላችሁ የህግ አካላት እዚህ ጋር ያለውንስ አስረስ የሚባለውን የእስልምና እምነት ተከታይ በአንድ ቤተ እምነት ብቻ ሳይሆን በ3 ቤተ እምነቶች በአምላክነት ደረጃ የሚመለክን ፈጣሪ እንደዚህ የሰደበውን ለምን ዝም አላችሁ ነው የኔ ጥያቄ። ነብይን የሰደበውን እያሳደዳችሁ አምላክን የሰደበውን ለምን ዝም አላችሁ ነው። ለንጽጽር እንኳን ቢቀርብ እፎይ ሰደበ ወይንም አንቋሸሸ የተባለው የነሱን ነብይ ነው። ይሄ ግን አምላካችንን ነው የተሳደበው። ህግ የሚቆመው ለእውነት እስከሆነ ድረስ ለይቶ የሚያሳድድበት ምንም ምክንያት የለም። ስለዚህ ይህንን ጉዳይ ፌር እንድታረጉልን እንጠይቃለን። ምናልባት ይህ ጥያቄ ከኔ አንደበት ይውጣ እንጂ የመላው የክርስትና እምነት ተከታዮች ጥያቄ እንደሆነ ህግ እንዲያቅልን እንፈልጋለን። እስከ መጨረሻው አንፋተውም። እስከ መጨረሻው ይህንን ቪዲዮ ሼር እና ሪፖስት አድርጋችሁ አድርሱልኝ። አመሰግናለሁ።